ማከለኛ ሀብታም የሆነ ነገር ቢጎል መተካት ይችላል ብትሆን መናጤ ሀብታም ብትሆን አይሆንም በጣም በቃ ለሱም እየዳህ ነው ገና አሚን መናጤ ሀብታም እሺ ቆይ ሰው እናንተ የትኛው ነበራችሁ አቤት መካከለኛ በጣም ጸዴ ነው እኮ መካከለኛ ነበራችሁ መካከለኛ የራሳችሁ ቢዝነስ ሆናን አላችሁ የድሩ ነው ላይክ አያቶቼ ናቸው ያሳደጉኝ ሶ በትምህርት ደረጃ ሁለቱም እስከ ጥግ ተምረዋል ወንዱ አያቴ ፖለቲካል ሳይንስ ተምሯል ማስትሬቱን በኢኮኖሚክስ ነው የሰራው እንግሊዝ ሀገር ሄዶ ሶ ማዘር ደግሞ ሊንጉዊስቲክ እና ሊትሬቸር 6 ኪሎ ጨርሳለች አያቴን ነው የምልሽ እና ወደ 10 ምናምን ሰርተፍኬት ሊትሬቸር የተማሩት ሊንጉዊስቲክስ ወደ 10 እንግሊዘኛ ሙሉ ያስተማረችኝ እሷ ናት አሁን ላይ ቢጠፋባትም ነው እንደዚህ ጸጥ ብንልበት ኤፒሶድ የሚኖር አይመስለኝም እና ወደ 10 ምናምን ሰርተፍኬት አላት እና የሆነ ሰዓት ተከራክሮ ምናምን መሸነፍ ስትጀምር የትኛው የምስክር ወረቀት ነው እንደዛ የሚለው ትለዋለች ገብቷል ያሳይ የሆነ ክርክር እያሸነፋ ሲመጣ የትኛው ሰርተፍኬት ነው እንደዚህ ወደ አልተማርክም ትመጣለህ አዎ እንደኔ እንትን ነው የለም ነው ለምንድን ነው ከአያቶች ጋር ያደግከው እናትና አባትስ መጠየቅ ይቻላል ሹር በጣም ወጣት ነበሩ ሲወልዱኝ ማዘር ሊሴ ተማሪ ምናምን ነበረች ፋዘር የሀብታም ልጅ አገኘው ብሎ የሊሴ ተማሪ ነበረች አላልከኝ የሊሴ ተማሪ ነበረች በስማሙ የሀብታም ልጆች ናቸው እኮ በቃ አይ ቲንክ ምንድነው ሳንሆን ሳንደነግጥ ብንሰማው ጥሩ ነው አይ ቲንክ በቃ አሁን የሀብታም ልጅ ነው ብለን እንመንሽ እንመን ምንም የዚህማ አታግዘኝ ምንስ ሀብታም ሰውነት ይዞት እኮ ነው እናንተ የወፈር ሀብታም ይመስላችኋል አስመሳይ ሀብታም የሚባልን ጠብቀስ አይ ላይክ ዳት በጣም ብዙ አለ ኢትዮጵያ ውስጥ አስመሳይ ሀብታም አንድ ካታጎሪ መፈጠር አለበት እውነት አምስተኛ አስመሳይ ሀብታም ይባላል እሺ ምን ላይ ነበር ሊሴ ነበረች ማዘር እንዴት ተገናኝቶ ነው ሊሴ ነበረች ክላስ ፎርፋ በደንበል በኩል ስታርፍ ፋዘር ሰፈር ወጠጤ ነው የሀብታም ልጅ አገኘው ብሎ ጠለፈ በቃ መጥለፍ ጠለፈ ስልሽ በቃ ተጣበሱ ምናምን ነገር ነው እሷ she was like 14 he's like 16 14 እና 16 ሆኖ ነው አስቡ አይ ሁለቱም እንኳን እንትን ናቸው ምን በዚህ ሰዓት አክቹሊ እሺ አጥታ አርጎ ግን ሲጀመር ቅዱስ ሮባት ይጣርገው እሺ እና ከዛ በኋላ በቃ የሆነ ሰዓት ላይ